ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? ዛሬ በድጋሚ በአዳዲስ መረጃዎች ተገናኝተናል። አብሮታችሁ ያለን በመጀመሪያ መቻችን አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። መልካም ቆይታ። ወደ ዜናዎቹ አለፍን። የቀድሞ የሊቨርፑል አጥቂ ዳንኤል ስተርጅ ሊቨርፑል ሉዊስ ዲያዝን አጥተዋል ብሏል። ቀይጩ ከኮዲ ጋክፖ የተሻለ የግራ መስመር ተጫዋች እንደሚያስፈልጋቸውም ስተርጅ ያምናል። አዲሶቹ ፈራሚዎች የኮሎምቢያውን ክፍተት አልሞሉትም ብሏል። ሊቨርፑል በቼልሲ 2-1 ከተሸነፈ በኋላ በስካይ ስፖርት ላይ ሲናገር ስተርጅ የቀድሞ ክለቡ እንደ አሌክሳንደር ኢሳክ፣ ፍሎሪያን ዊርትዝና ሆጎ ኤኪቲኬ ያሉ ተጫዋቾችን ማስፈረማቸው አጥቂ ክፍሉን አሻሽሏል ብሏል። ሆኖም አንዳቸውም እንደ ዲያዝ አስተዋጽኦ ማድረግ አይችሉም ብሏል። የቀድሞ አጥቂው የዲያዝ መልቀቅ ለአርኔ ስሎት ትልቅ ችግር ሆኗል ብሎ ያምናል። ስተርጅ ሲናገር እንዲህ ይላል። ሉዊስ ዲያዝ ላይ ትልቅ ናፍቆት ነው። ያለፈውን ዓመት ሊቨርፑል ስንመለከት እንዴት ይጫኗቸው እንደነበር እናስታውሳለን። ቡድኑ ላይ ፕሬሱም የሚያዘጋጀው እሱ ነበር ብዬ አስባለሁ። ሶቦዝ ላይ መሀል ሜዳ ላይ ምርጡ ተጫዋች ነበር። ነገር ግን ለእኔ ሉዊስ ዲያዝ ኳስ ላይ ምን ያህል ተታሪ እንደሆነ መናገር እፈልጋለሁ። በማጥቃቱ ማወቅ ያለብን አንድ ነገር ተጫዋቾች የራሳቸውን አሳልፎ ይሰጣሉ ወይ ነው። ዲያዝ ቁጥሮች የሚፈልግ ተጫዋች አልነበረ። የቁጥሮች ረሃብ የለበትም ነበር። አሁን በሊቨርፑል እሱ መተካት ከባድ ነው። የትኛውም ተጫዋች እንደ ዲያዝ ተሮጦ ኳሶችን አይነጥቀም። በክረምቱ እሱ መተካት አለመቻላቸው ዋጋ አስከፍሏቸዋል ብለዋል። ሪያል ማድሪድ ከኪሊያን ምባፔ ጉዳት ስጋትን ጥሏል። ሪያል ማድሪድ ቅዳሜ የላሊጋ ድል ባገኘበት ጨዋታ በኪሊያን ምባፔ ላይ የደረሰው ጉዳት አሳሳቢነት ለማወቅ ይጠባበቁ ነው። ሎስ ብላንኮቹ በሳንቲያጎ ቤርናው ቪላሪያልን 3-1 ሲያሸንፉ ምባፔ በሁሉም ምድቦች 14ኛ ጎሉን አስቆጥሮ ነበር። ነገር ግን ፈረንሳይ ተጫዋች በጨዋታው ላይ ጉዳት አጋጥሞታል። ሌላኛው ወጣቱ ኮኮ ፍራንኮ ማስታንቱኖ በጨዋታ ላይ ጉዳት አጋጥሞታል። አሰልጣኝ ዣቢ አሎንሶ ከጨዋታው በኋላ በነበረው ጋዜጣዊ መግለጫ ላይ የሁለቱን ተጫዋች የአካል ብቃት መረጃ እንዲጠይቀው ምላሽ እንዲችል ሰጥቷል። ምባፔ በቁርጭምጭሚቱ ላይ ምቾት ማለት አለበት። ማስታንቱኖ ምቾት ማለት ይታይበታል። የእነሱ ጉዳይ በቀጣይ ቀናት እናያለን፣ እንከታተላቸው። የጉዳት ሁኔታቸው እንዴት እንደሚሆን ማየት አለብን። ውስብስብ ከሆነ በቀጣይ ጨዋታዎች መጫወት አይችሉም። የምባፔ ሀገር ፈረንሳይ ከአዘርባይጃንና ከአይስላንድ ጋር የዓለም ዋንጫ ማጣሪያዎች አሉባት እና የ26 ዓመት ተጫዋች ሀገሩን ለማገልገል ዝግጁ መሆኑ በእርግጠኝነት አጠራጣሪ ነው። ፔፕ ጋርዲዮላ ሃላንድ የማንቸስተር ሲቲ ፕሮጀክትን ለቆ ወደ ባርሴሎና ለመሄድ የመጣው ሞኝ አይደለም ብሏል። ፔፕ ጋርዲዮላ ባርሴሎና ኤርሊንግ ሃላንድ መፈለጉ ቢገርመውም ተጫዋቹ እንደማያገኙ አስጠንቋል። አጥቂው ለማያምንበት ፕሮጀክት ለመፈረም ሞኝ አይደለም ብሏል። በስፔን የወጡ ዘገባዎች እንደሚያሳዩ የባርሴሎና ፕሬዚዳንት ጆዋን ላፖርታ ሃላንድን የዝውውር ኢላማዎቻቸው አናት ላይ እንዲያስቆሙት የተነገሩ። ጋርዲዮላ ግን ሃላንድ ከፕሪሚየር ሊጉ ኃያል ቡድን ጋር ያለውን የ9 ዓመት ኮንትራት ተከትሎ የበቀል ስጋት እንደሌለበት እንዲህ ሲል ይናገራል። እኔ እንደማስበው ኤርሊንግ ሊፈጽመው የፈልገው ነገር ለመፈረም የሚፈልገው ሞኝ አይደለም። ነገር ግን ይህ እግር ኳስ ነው። ምን እንደሚሆን ማን ያውቃል? ማንም አያውቅም። ኤርሊንግ ሃላንድ የሚያመኝ ክለብ ልትነግሩኝ ትችላላችሁ ግን ትችላላችሁ ብሎ የጠየቁ ፔፕ ግን አትችሉም ሲል መልሷል። የባርሴሎና ህልም ኤርሊንግ ሃላንድን ፊርማ ማግኘት ነው ተረጃለሁ። ኤርሊንግን ከኛ ጋር ባይሆን ነው ለማንቸስተር ሲቲ ኤርሊንግ ህልም ፊርማ ይሆን ነበር። በእውነት ምን እንደሚፈጠር አላውቅም። እዚህ ረጅም ኮንትራት እንዳለው አውቃለሁ። እሱ በጣም ጥሩ የሰራ ነው፣ ብዙ ጎሎችን እያስቆጠረ ነው ብዬ አስባለሁ። ስለሆነም ሁሌም መቆየቱን እንፈልጋለን። ሃላንድ ለረጅም ጊዜ ከኛ ጋር ይቆያል ብለዋል። አርሰናል ዌስትሃም ዩናይትድን ማሸነፍ ጨዋታ ያሳየውን ደካማ እንቅስቃሴ ተከትሎ የአርሰናል ደጋፊዎች በአጥቂው ቪክተር ጊዮከርስ ላይ ደስተኛ አይደሉም። ብዙ የአርሰናል ደጋፊዎች ክለቡ የስዊድን ኢንተርናሽናል ማስፈረም ውሰት እንደሆነ ክለቡ በጥር ወር ሌላ አጥቂ እንዲያስፈርም እንደሚፈልጉ እየተናገረ የሚኬል አርቴታ ቡድን በኤሚሬትስ ዌስትሃም ዩናይትድ አሸንፎ የሊጉ መሪ ቢሆንም ነገር ግን ደጋፊዎቹ በዋና አጥቂያቸው ብቃት ደስተኛ አልነበሩም። በትዊተር ገጽ ብዙ አርሰናል ደጋፊዎች አጥቂው ዌስትሃም ጨዋታ ባሳየው ብቃት ባለመደሰታቸው በተጫዋቹ ላይ ስጋታቸውን ገልጸዋል። ክለቡ በጥር ወር የዝውውር መስኮት ሲከፈት ሌላ አጥቂ እንዲመጣ ይፈልጋሉ ተብሏል። በርካታ ደጋፊዎች ጊዮከርስ በክረምትም እንዲሸጥ ተቃውሞ እያሰሙ ነው። የማንቸስተር ዩናይትድ የመሃል ተከላካይ ሃሪ ማጓየር ከአልናስር ዝውውር ጋር ከተገናኘ በኋላ በድጋሚ ከቀድሞ ቡድን አጋሩ ክርስቲያኖ ሮናልዶ ጋር ሊገናኝ ይችላል። ማጓየር በቀጣይ ክረምት ኮንትራት ሲጠናቀቅ በነፃ ይለቃል ተብሎ ይጠበቃል። እንደ አልናስርና አልኢቲፋቅ ያሉ የሳውዲ ቡድኖች የእንግሊዛዊ ፊርማ ማግኘት ይፈልጋሉ ሲል ዴይሊ ሚረር ዘግቧል። በ2019 በ80 ሚሊዮን ፓውንድ የዝውውር ሂሳብ ከሌስተር ሲቲ ማንቸስተር ዩናይትድ ከተቀላቀለ በኋላ ሃሪ ማጓየር ብዙ ውጣ ውረዶችን አሳልፎ ነበር። እንግሊዛዊ ኢንተርናሽናል ከነሐሴ 2021 እስከ ህዳር 2022 ከክርስቲያኖ ሮናልዶ ጋር ተጫውቷል። ማንቸስተር ዩናይትድ የማጓየርን ኮንትራት ባለፈው ክረምት በ12 ወራት በማራዘም እስከዚህ ዓመት ክረምት ድረስ በክለቡ እንዲቆይ አድርገዋል። ሆኖም ለወደፊት መገንባት ለሚፈልጉት ቡድን ለማጓየር አዲስ ኮንትራት ለመስጠት ፈቃደኛ እንዳልሆኑ ተነግሯል። ማጓየር ከጥር ጀምሮ ከእንግሊዝ ውጭ ካሉ ክለቦች ጋር መደራደር ይችላል። አልናስርና አልኢቲፋቅ ፈላጊዎች ናቸው። ነገር ግን በአልናስር የክርስቲያኖ ሮናልዶን ቡድን የሚቀላቀል ከሆነ ከኢኒጎ ማርቲኔዝ እና መሐመድ ሲሚካን ጋር ጠንካራ ፉክክር ሊገጥመው ይችላል። ዳንኤል ስተሪጅ ሊቨርፑል ሉዊስ ዲያዝን አጥተዋል። ቀያቹ ከኮዲ ጋክፖ የተሻለ የግራ መስመር ተጫዋች እንደሚያስፈልጋቸውም ተናግሯል። አዲሶቹ ፈራሚዎች የኮሎምቢያዊን ክፍተት አልሞሉትም ሲል ስተሪጅ ተናግሯል። ሊቨርፑል ቼልሲ ከተሸነፈ በኋላ በስካይ ስፖርት ላይ ሲናገር ስተሪጅ የቀድሞ ክለቡ እንደ አሌክሳንደር ኢሳክ፣ ዊርትዝ፣ ኤኪቲኬ ያሉ ተጫዋቾች ማስፈረማቸው አጥቂ ክፍሉን አሻሽሏል። ሆኖም አንዳቸውም እንደ ዲያዝ አስተዋጽኦ ማድረግ አይችሉም ብሎ የቀድሞ አጥቂ የዲያዝ መልቀቅ ለአርኔ ስሎት ትልቅ ችግር ይሆኗል ብሎ ያምናል። ሉዊስ ዲያዝ ላይ ትልቅ ናፍቆት ነው። ያለፈውን ዓመት ሊቨርፑልን ስንመለከት እንዴት ይጫናቸው እንደነበር እናስታውሳለን።
ቡድን ላይ ፕሬሱን የሚያዘጋጀው እሱ ነው ብዬ አስባለሁ። ሰው በዚህ ላይ መሀል ሜዳ ላይ ምርጥ ተጫዋች ነበር። ነገር ግን ለእኔ ሉዊስ ዲያዝ ኳስ ላይ ምን ያህል ታታሪ እንደሆነ መናገር እፈልጋለሁ። በማጥቃት ውስጥ ማወቅ ያለብን አደጋ ሰዎች ራሳቸውን አሳልፈው ይሰጣሉ ወይም ያሳልፋሉ ይሰጣሉ የሚለው ነው። ዲያዝ ቁጥሮችን የሚፈልግ ተጫዋች አልነበረም። የቁጥሮች ረሃብ የለበትም ነበር። አሁን በሊቨርፑል እሱን መተካት ከባድ ነው። የትኛው ተጫዋች እንደ ዲያዝ ተሯሩጦ ኳሶችን አያጠቅም። በክረምቱ እሱን መተካት አለመቻላቸው ዋጋ አስከፍሏቸዋል ብለዋል። ዊሊያም ስቴቫኦ ከሊቨርፑል ጋር በነበሩ ጨዋታ ስላስቆጠረው ጎል ሲናገር እንዲያ ስሜቱን ለመግለጽ አልችልም። የመጀመሪያው ነገር ፈጣሪ አመሰግናለሁ። እዚህ ለመሆን ምን ያህል እንደታገልኩና እንደሰራው እኔ ቤተሰቤ እንዳኮራ ምን ያህል እንደፈለግኩ የሚያውቁ ፈጣሪ ብቻ ነው። ይህ ግብ ለቤተሰቤ እንዲሆን ወስኛለሁ። ይህ የማይታመን ነው፣ ሊገለጽ የማይችል ስሜት ነው። ለእነዚህ ደጋፊዎች ብዙ ደስታ ለማምጣት ከብዙዎች የመጀመሪያ እንደሆነ ተስፋ አደርጋለሁ ብለዋል። እንዲሁም አሪስ ከማንቸስተር ዩናይትድና ብራይተን ቢሸነፉም የቼልሲ ቦርድ እምነትን አሁንም አግኝቷል ተብሏል። ውድ ቤተሰቦች ለዛሬ የነበረ ቆይታ በዚያ በቃ። መልካም ምሽት።